ሰላም ሰላም ወዳጆች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም የ10 ወር ህፃናት ልጆች ምግብ ይዤ መጥቻለሁኝ። ከአሁን በፊት በመሀል አንድ ቪዲዮ አስገብቻለሁኝ ለደም ማነስ ሊጠቅም የሚችል የልጆች ምግብ ወይ ደግሞ ደም ማነስ እንዳይያዙ ሊመገቡ መልካም ነው የሚባል አንድ 3 አይነት ምግብ ይዤ መጥቻለሁኝ። እንደዚህ ከአሁን በኋላም ደግሞ የተለያዩ ጠቃሚ የሆኑ ነገሮችን በመሃል ላስገባ እችላለሁኝ። ያው እንደሚታወቀው ከ6 ወር ጀምሮ ላሉ ህፃናት በተከታታይ እየሰራ እስከ 10ኛ ወር 5ኛ ቀን ድረስ ሰርቻለሁኝ። ሁል ጊዜ እንደምናገረው የተሰሩትን በቅደም ተከተል የምትፈልጉ ሰዎች ፕሌሊስት ላይ የ6 ወር፣ የ7 ወር፣ የ8 ወር፣ የ9 ወር፣ የ10 ወር ብዬ ስላደረግኩትኝ መፈለግ ሳይጠበቅባችሁ እዛ ጋር በቀላሉ በቅደም ተከተል ልታገኙ ትችላላችሁ። ያ ቀላል አማራጭ ነው ብዬ ስላሰብኩ ነው ያንን እያሳወቅኳችሁ ያለሁት። ለዛሬ ወደ አዘጋጀሁት ምግብ ወደ ቁርስ ገብቻለሁኝ። እዚህ ጋር ሙዝ፣ የጤፍ ዱቄት፣ እንቁላልና ተልባ የተፈጨ ተልባ ነው ለቁርስ ያዘጋጀሁት። ሙዛችንን በሹካ በመጨፍለቅ ላዩ ላይ እንቁላል እናደርጋለን። እኔ እዚህ ጋር ሙሉውን እንቁላል የተጠቀምኩትኝ። እናንተ ግን እስካሁን ድረስ ነጩን የእንቁላል ክፍል ለልጆቻችሁ ያልተጠቀሟችሁ ከሆነ እና አላርጂ ያለባቸው የለባቸውም የሚለውን ካላረጋገጣችሁ አስኳሉን ብቻ ነው የምታደርጉት። እኔ ያው ልጆች ከፍ ያሉ ስለሆኑ ይህንን መመገብ ስለሚችሉ ችግር የለውም ነጩን ክፍል ብጨምር፣ ለዛ ነው እዚህ ጋር የጨመርኩትኝ። ከአሁን በፊት ያስጀመራችኋቸው ካሉ ግን መመገብ ትችላላችሁ። በመቀጠል የጤፍ ዱቄትና ተልባ የተፈጨ ተልባ እሱን ጨምሬያለሁ። እንደዚህ በማዋሃድ በደንብ እዚህ ጋር መጥበሻዬን ዘይት መቀባት ብቻ ነው። ዘይት አላበዛም የምጠብስበትን። ካልሆነ ደግሞ ይሄንን በሌላ በዋፍን መስሪያ ምናምንም መስራት ትችላላችሁ። እዚህ ጋር እኔ ፍራይድ ፓን ነው የጠበስኩት። እንደምትመለከቱት በዚህ መልኩ እንጋግረዋለን። አገላብጠን እስኪ በስል ድረስ እንጋግረዋለን። ያው ከነዚህ የተለያዩ ንጥረ ነገሮችን እናገኛለን። ቪዲዮውን ማየት ስትጀምሩ ላይክ አድርጋችሁ ግቡ። ከወደዳችሁት ደግሞ መጨረሻ ላይ ማድረግ ትችላላችሁ። ሌላው አዲስ ከሆናችሁ ዛሬ እዚህ ቤት ስትገቡ ሰብስክራይብ በማድረግ ተቀላቀሉ። የደወል ምልክቱን ደግሞ ተጭናችሁ ሁሌ እንዲደርሳችሁ አድርጉላለሁ። ይህንን ዛሬ ከምን ጋር ከእርጎ ጋር ነው የማቀርብላቸው። እናንተ ከፈለጋችሁ ከሌላ ከወተት ጋር እንደሱ መስጠት ትችላላችሁ። እላዩ ላይ እንደ አማራጭ የሎዝ ቅቤ መቀባት ትችላላችሁ። የተለያየ አቮካዶ መቀባት ትችላላችሁ። እኔ እንደዚህ ከእርጎ ጋር ነው ያዘጋጀሁት። ለምሳ ያዘጋጀሁት ግብአት የዶሮ ስጋ፣ የተፈጨ የዶሮ ስጋ፣ ብሮኮሊና ሩዝ ነው። ሩዙ የተቀቀለ ስለሆነ እዚህ ጋር ያዘጋጀሁት። ከስጋውን ለብቻ ቀድሜ አበስሏለሁኝ ማለት ነው። ሩዙ ግን ያልበሰለ ሩዝ ቢሆን አንድ ጋር ከስጋው ጋር ማብሰል እንችል ነበር። የበሰለ ስለሆነ ስጋውን ብቻውን ነው ስጋ የማበስለው። በዚህ አጋጣሚ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ስጡ። ሌላው ደግሞ ልጆቻችሁ ውስጥ የሚወዱት ነገር የሚጠሉት ነገር ወይ ደግሞ አላርጂ አለባቸው ብላችሁ የምትሉት ነገር ካለ ጻፉልኝ ኮሜንት ላይ። እዚህ ጋር ራይዙን የበሰለውን ራይዝ እና ብሮኮሊውን ጨምሬያለሁ። በመቀጠል እዚህ ጋር ኦሊቭ ኦይል ወይም የወይራ ዘይት ጨምሬ አንድ ጋር አበስሏለሁ ማለት ነው። ሩዙም የበሰለ ነው። ብሮኮሊ ደግሞ ረጅም ሰዓት እሳት ላይ መቆየት ስለሌለበት ከ3 እስከ 4 ደቂቃ የሚሆን አንድ ጋር እንደዚህ አብስዬዋለሁ። ይህንን ከፈለጋችሁ እናንተ በሹካ ፈጨት ማድረግ ትችላላችሁ። እኔ ግን አልፈጨውም። ሁሌ እንደምናገረው ህፃናቶች ስለሌሉኝ እዚህ ጋር ይህንን ምግብ እኛንን የምንጠቀምበት፣ ስለዚህ አልፈጨውም በሹካ። እናንተ መፍጨት ትችላላችሁ። በመቀጠል ለመክሰስ ያዘጋጀሁትኝ አቮካዶና እርጎ ነው። የበሰለ አቮካዶችንን በሹካ በመፍጨት ከእርጎ ጋር ቀላቅለን መመገብ እንችላለን። ካልሆነ ደግሞ አቮካዶን ቆራርጠን እያነሱ እንዲበሉ፣ እርጎን ደግሞ ብቻውን እንዲጠጡ በዛ መልክም
መስጠት እንችላለን። እኔ ግን እዚህ ጋር በሹካ እንደዚህ ፈጭቼ ከእርጎ ጋር ቀላቅዬ በመለወስ በዚህ መልኩ ለመክሰስ አቮካዶ ሰጥቻችኋለሁ። ሁሌ እንደምናገረው የሰራኋቸው ምግቦች የሙሉ ቀን ምግብ ልጆች በቀን ሊያገኙ የሚገባውን ንጥረ ነገር ያሟላ ነገር ነው። ከእናት ጡት እና ወይ ደግሞ የፎርሙላ ወተት ጋር ማለት ነው። የእናት ጡት ሊቀር የማይገባው ከዓመት እስከ ዓመት ላሉ ልጆች በተለይ የእናት ጡት ወተት እንዲያው ግድ የሆነበት ሁኔታ አስገዳጅ ሁኔታ ካልገጠመ በስተቀር የእናት ጡት ወተት በጣም አስፈላጊ ነው። ሌላው እንደ ተጨማሪ ነው የእናት ጡት ከዛ የተረፈውን ማለት ነው። እዚህ ጋር ለራት ያዘጋጀሁት ምስርና ስኳር ድንች ነው። እንዳያችሁት ምስሩን በደንብ ነጭ እስኪሆን ውሃው አጥቤዋለሁ። ምስሩንና ስኳር ድንቹን አንድ ጋር አድርጌ ነው የምቀቅለው። ሁለቱም ቶሎ ስለሆነ የሚበስሉት እኩል ለመብሰል ይችላሉ። በዚህ መልኩ ለራት ያዘጋጀሁትን ምስርና ስኳር ድንችን ማብሰያ አምጥቻለሁ። ይሄንንም ወይ በሹካ ትፈጩታላችሁ። እኔ ፈጭቼዋለሁኝ። እዚህ ጋር በሹካ ደፍተፍ አድርገዋለሁ። ምስሩ ቶሎ ነው የሚበስለው። ስኳር ድንቹም እንደዛው። ስኳር ድንቹ ከፍ ያለ ስለሆነ በሹካ ፈጨት አድርገዋለሁ ማለት ነው። በዚህ መልኩ ለ10 ወር ህጻናት ልጆች የሚሆን ምግብ ሰርቻለሁ። ምናልባት ካሁን በኋላ ቀን 1 ቀን 2 ቀን 3 እያልኩኝ ላልሰራ እችላለሁኝ። የተለያዩ ጥያቄዎችም እየመጡ ስለሆነ ረዘመም እየተባልኩኝ ነኝ ያለሁት ከተለያዩ አቅጣጫዎች ቲክቶክ ላይ ፌስቡክ ላይ የሚሰጡኝ አስተያየቶች አሉ። ያው እኔ በዚህ መልክ ቢሆን የተሻለ ይሆናል ብዬ በማሰብ ይሄን እያደረኩኝ ያለሁት። ነገር ግን ደግሞ ሌላዎችም የሚፈልጉት ነገር ስላለ ያንንም ደግሞ በመሀል ለማካተት እሞክራለሁኝ። ከዛ በተረፈ የተሰራው ነገር ይጠቅማል ብላችሁ ካሰባችሁ ላይክ፣ ኮሜንት፣ ሼር አድርጉ። ቴሌግራም አለኝ። ቴሌግራም ላይም ሀሳብ ወይ ደግሞ ጥያቄ ወይ ደግሞ በግል ማውራት የምትፈልጉ ቴሌግራም ላይ ሊንኬን አስቀምጣለሁኝ። እሱ ላይም ኮንታክት ማድረግ ትችላላችሁ። ለዛሬ የሰራሁት ምግብ ይህንን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሆኑ። ተባረኩ።